ምክክር ኮሚሽን ተብሎ አዲስ አበባ ትግራይ አዲስ አበባ የሆነ ከክፍለ ከተማ ውስጥ መክራ ኢትዮጵያ ውስጥ ሰላም ሊፈጠር በጣም ያስቃል ባይዘው የትግራይ ህዝብ መብት እኮ አለው ራሱ መክሮ የራሱን ነገር የመወሰን መብት አለው ሙሉ መብት አለው በትግሉ ያረጋገጠው ማለት ነው የትግራይ ጉዳይ አዲስ አበባ ሁለት መከራ እኔ አንድ ምንድነው የሚባለው አቶ መንገር ገብረኪዳን ደርሳቸውን ማራቸውና ስለ አዲስ አበባ ስለ ትግራይ ሸዋ ይመከራል የትግራይ ጉዳይ ትግራይ ነው የሚመለከተው የትግራይ ህዝብ ነው የሚመለከተው ስለዚህ ምንድነው የሚባለው በአፋርኛ ማይሳበካል ተወሪ ማይሰራል ሐመታ ማይብ በአፋር ሲፈጠር የተበላሸ ነገር መጨረሻው የተበላሸ አት ሚኒማም 4 የሚሆኑ ፒላሮች አሉ የሰላም ትሩዝ የሚባል ነገር አለ ጀስቲስ አለ ላቭ ወይም መቻቻል ፍሪደም አለ አሁን እነዚህ 4 የሰላም ፒላሮች ኢትዮጵያ ውስጥ ሽታቸው የሚል እና ምንድነው አማራ ነው ትግራይ ነው ኦሮሞ ነው ዛሬ ትግራይ ላይ ያደረሰ በደል ዋጋ ያገኙ ተውስላላሉ መንገድ ሲዘጋ ሃይማኖት መሪ ያየው ይውጣ ነው ባለው አባግራም ነው ይሄን ነው የሚባለው አባጋር ይባላል እያየው ዝም ነው ወጣቱን እንደዛ ያደረገ ነው ዛሬ ግን ያማሁን ይልልበት ይሄ ጦርነት ስትል ሰላም ፈላጊ መኖር አለበት አንተ ብቻ ሰላም ስላልክ ለምሳሌ ይሄ እጅ ስታንጨበጭብ ይሄ እጅ ከሌለ ይሄ አንዱ እጅ ብቻ ማንጨብጨብ አይቻልም ስለዚህ ሰላም ስትል ሰላም የሚፈልግ ኃይል ሊኖር ይገባል እምነት አለኝ ህዝቦች ጠላቶች ሊሆን አይችሉም የአፋር ህዝብ የአማራ ህዝብ የኦሮሞ ህዝብ የትግራይ ህዝብ የኤርትራ ህዝብ የሱዳን ህዝብ ለዘላለም የሚኖሩ ናቸው ስርዓቱ ተቀያያሪ ነው ስርዓቱ በተቀየረ ቁጥር እነዚህ ህዝቦች እዛ ነው የሚቆዩት መንግስቱ ሄደ ደርግ ተደመሰሰ ህወሓት ኢህአዴግ የሚመራው ስልጣን ያዘ የኢትዮጵያ ህዝቦች ግን እዛ ነው ያሉት ስለዚህ ምን ለማለት ፈልጌ ነው አንዳንድ ኤሊቶች የአፋር ኤሊትም አለ የአማራም ኤሊትም አለ የትግራይ ኤሊትም አለ በቀል ይገባል ማን ወጣት ሴቶች እናቶች እናት ያለቀሰች ያለቀሰ የአፋር እናት ያለባች እናት ወገኔ እናት ተሰራ የአሰተሩትና የፕሮፓጋንዳ የተወጃበረ ህዝብ ሳይሆን ጥቂት ማህበረሰብ ካለ ሁሉም አሽቃባጭ ሆነ ቄሱም ቄስነቱን ትቶ ወደ ጦርነት ሜዳ ውፈር ይላል ሼኩም የሃይማኖቱን ስርዓት ትቶ ወደ ጦርነት ውፈር ይላል ዘፋኝ ነኝ የሚለው ደግሞ ወደ ጦርነት ሂድ ይላል ስለዚህ ምንድነው የሚባለው መሪው ከጠፋ ኢሊቱ ከተዳከመ ህዝቦቹም ይዳከማሉ ከትግራዋይ ባንዳ በላይ አፋር አይደለም ኦሮሞ አይደለም አማራ አይደለም የትግራዋይ ባንዳ ለትግራዋይ የበደለ ከትግራይ በላይ ባንዳ የለም ጦርነት አንፈልግም ሁሉም ህዝብ እንደዚህ ነው እንትን ማለት ያለ ይሄን ለመድረክ ግን ኃላፊነት ማን ነው ማለት ወጣት አንደኛ ወጣት ሁለተኛ ሰው የአገር ሽማግሌዎች የሃይማኖት መሪዎች ሴትም ወንድም ይሄ ነው መሆን ያለበት ይሄ ደግሞ የአንድ ብሔር ተሰማው ነው ኢትዮጵያ ውስጥ ያለ የኔ ኢትዮጵያዊ ነው የሁሉም ብሔር ሰላም ጥሩ ነው ሰላም ስትፈልጊን ሰላም የሚፈልግ ኃይል ሊኖር ይገባል እናንተና እነሱ ጊዜ ያገኘን ብለው እኛ ጋር ይፈጸሙትን በደል አናድርገው የሆነ ህዝብ ከትግራይ ህዝብ መማር ዛሬ ማርዘነ ባህር ዳር ሲዞር እኔ ጥሩ ስሜት አይሰማኝ የሆነ ሰው እኮ በረሃብ እያለቀ ነው አንድነት ዳጅ አልክም ያለ ኃይል በሰላም ይጣላል ብሎ ማሰብ ከጅብ አጥንት መጠበቅ ነው